Yo, this is Fami. I'm here with another video. Everybody, peace out. እንዴት ናችሁ? ሰው ዛሬ ሐሙስ ነው። ሰው ምንም አይነት ትሬድ አልወሰድንም ከሰኞ ጀምሮ። ሰኞ ባንክ ሆሊዴይ ነበረ። ማክሰኞም አሪፍ ፕራይስ አክሽን አላየንም። ሮብም አሪፍ ፕራይስ አክሽን አላየንም። ዛሬም የዛሬው ላይክ ምንም እኔ የምፈልገውን አይነት እንትን አላየውም። ሰው ምንም ትሬድ እስካሁን አልወሰድንም። ሰው ዛሬ ሌትስ ቶክ አባውት ትንሽ የሆነ ስለ ሳይኮሎጂ እኔ ማስበውን ስለ ሳይኮሎጂ ልንገራችሁ። አሁን ለምሳሌ ሞስት ኦፍ ዘ ታይም ሌትስ ቶክ አባውት ትሬድ ኢንተሪ ኦር ምናምን ብዙ ጊዜ ኢንተሪ አልገባም እኔ ላይክ በሳምንት 3 ትሬድ 2 ዜሮም የሚሆንበት ሳምንት አለ። ኢትስ ኦል አባውት ዘ ፕሮባቢሊቲ ስለሆነ ማርኬት ጊቭ በሚያደርገኝ ነገር ነው ሪያክት የማደርገው እና እነዚህ ነገሮች ማድረግ ስጀምር ያዩዋቸው ተርኒንግ እንትኖች አሉ። የመጀመሪያው ሌትስ ቶክ አባውት ሪያሊቲ ኦፍ ትሬዲንግ። ሪያሊቲ ኦፍ ትሬዲንግ ማለት ባለፈው ቲክቶክ አካውንት ከፍቼ ነበርና አይ ዋዝ ሲን ሰም ቲክቶክ ኤንድ ላይክ በጣም አፈርኩ ታውቃለህ። ላይክ ሞስት ኦፍ ዘ ታይም ላይ ፕሮፊታብል ትሬዶችንም ምናምን ብታይ ዘይስ በቃ የሆነ ፋንታሲ ላይፍ ስታይ ምናምን ዩ ቲንክ ዳስ ዘ ሪያሊቲ በት ግን ያ ዘ ኦፖዚት ነው። ዩ ኖ ልክ 8 ሰዓት ባክቴስት አረኩ ምናምን 10 ሰዓት እንደዚህ አረኩ 3 ሰዓት ሙሉ ቻርት ላይ ተቀመጥኩ ምናምን እንደዛ ነው የሚሉት አብዛኞቹ። ግን አይ ቲንክ ያኛው ያ በጣም ትልቅ ሚስቴክ ነው ብዬ አስባለሁ። ምክንያቱም ማርኬት የሚሰራው እንደዛ አይደለም። አሮን ነው ስለ እናንተ አላቅም፣ ግን ማርኬት እንደዛ አልሰራልኝም ለኔ። ይሄም ስል ምን ማለቴ ነው? እኔ በቀን ውስጥ 2 ሰዓት ነው ቻርት ላይ የምቀመጠው ከ9:30 እስከ 11 ሰዓት ከ9:30 እስከ 11 o'clock። በዛ ውስጥ ትሬድ ማላረግበት ቀን አለ፣ ትሬድ ማላረግበት ቀን አለ። ዳስ ናይስ ዳስ ደን ያ የኔ ሰዓት ነው። ናስን ነው ሁሉ ጊዜ ትሬድ ማረገው። አይሲቲ ፎሬቨር ሞዴል ትሬደር ነኝ። ሶ ከዛ ውጪ ቻርትና ላይም ማለት ነው 8 ሰዓት 9 ሰዓት የምቀመጥ ከሆነ ኦቨር ትሬዲንግ ላረግ ነው ማለት ነው። ለምን ያንን አረገዋለሁ? ጀስት በሰዓት 2 ሰዓት ውስጥ በቀን ውስጥ 2 ሰዓት ውስጥ እቀመጣለሁ። ምርጥ ኢንተር የሚሰጠኝ ከሆነ ኢንተር አደርገዋለሁ፣ ካልሆነ ኢንተር አላደርገውም። ሶ ዳስ ዘ ሜን አይዲያ ኦፍ ትሬዲንግ ማለት ነው። እና ልክ እንደዚህ ማድረግ ስጀምር ነገሮችን ብሪክ ባብሪክ አድርጌ መሰባበር ስጀምር አብሲን ላር ኦፍ ፕሮግረስ ላይክ ከኔ ከድሮ ቪዲዮዎች ራሱ እያያችሁ ከመጣችሁ ዩ ሲን ዘ ዲፈረንስ ኢናሚን እና ሶ ሪያሊቲ ኦፍ ትሬዲንግ ምንድን ነው? ጀስት ዩ ዶንት ኒድ ቱ ቢ 8 hour 10 hour ቻርት ላይ መቀመጥ የለብም። ሶ ኤጅህን ክሬት አድርግ፣ ዲስክሬሽን ፍጠር ኤጅህ ላይ። ዲስክሬሽን ሚንስ ዊ ኒድ ቱ ታክ አባውት ኤ ላት ኦፍ ቲንግ አባውት ዲስክሬሽን። ዲስክሬሽን የምንለው ላይክ ኢትስ ቢን ኤክስፒሪየንስ ነው። ለምሳሌ ላይክ ቻርቱን ታዋለህ፣ ፓተርን አይደለም ትሬድ ማድረግ ያለብህ። ላይክ አሁን ፓተርን ቢሆን ትሬድ ማድረግ እንዳለብህ እዚህ ጋር ምሳሌ ልስጥ። ፓተርን ከሆነ ምንድን ነው እዚህ ጋር ሴል ሳይድ ይወስዳል፣ ከዛ ባይ ሳይድ ይወስዳል፣ ከዛ ፌር ቫልዩ ጋፕ ሪስፔክት እዚህ ጋር ያለ ፌር ቫልዩ ጋፕ አለ። ሶ ምንድን ነው እዚህ ጋር ያለ ፌር ቫልዩ ጋፕ አለ። ሶ ከዚህ ጋር ትለኳለ፣ ዲስካውንት ዞን ላይ ገብቷል። ሶ ቀጣዩ ድሮዶ ሊኩዲቲ ምንድን ነው? ዴሽት ነው። በቃ ቀጣዩ ድሮዶ ሊኩዲቲ ይሄ ነው። እዚህ ጋር ኢንተር ትገባዋለህ። በቃ ይሄ ነገር እርግጠኛ ነኝ ምናምን ብለህ እዚህ ጋር ኢንተር ትገባዋለህ። ከዛ ይሄዳል እዚህ ጋር አልደረሰልም። በቃ ይሄንን ኢንተርናል አስወጥቶ ድጋሚ መሄድ ፈልጎ ነው ትላለህ። ከዛ ድጋሚ እዚህ ጋር ኢንተር ትገባዋለህ ምናምን። እንደዚህ የምታረግ ከሆነ ኢትስ ፊል ላይክስ ፓተርን ይሆናል። ገባህ? ፓተርን ሚንስ they show you something በቃ ይሄ ያለ እንትን ነው። ዲስክሪፕሽን ሚንስ ደግሞ ከፕራይሱ ጋር how to react እንዴት ነው ሪያክት የምታደርገው። አሁን ለምሳሌ ኤስኤል ፈጥሯል፣ እዚህ ጋር ኔክስት ድሮዶ እንደሆነ ታውቃለህ፣ ይሄም ኔክስት ድሮዶ እንደሆነ ታውቃለህ። ሶ ማርኬት ሞስትሊ እያሳየን ያለው የትኛውን ድሮዶን ቴክ አውት ለማድረግ ነው ትላለህ። እዚህ ጋር ከዚህ ስታሰምር እዚህ ጋር ዲስካውንት በላይ አልፏል። ኢንተርናሊ እዚህ ጋር ማኒፕሌት አድርጓል። አኩሙሌሽን፣ ማኒፕሌሽን፣ ዲስትሪቢዩሽን። ሶ ዜር ኢዝ ናቲንግ እንትን የምትልበት ይሄኛው ፌር ቫልዩ ጋፕ ቅድም ኦፍ ኮርስ ሪስፔክት ተደርጓል። ከዛ በኋላ ግን
ይሄ ላይክ ኤክስፔሪት እንዳደረግ ቁጥር ውስጥ ኢት ማተር ከሆነ ጊዜያት በኋላ ዳታ አዲስ ራሱን እየፈጠረ ይሄዳል። ያ ማለት ዲስክሪፕሽን ነው። በቃ ምንም አይነት ቻርት ቢሰጥ ኢፍ ዩ ካን አይደንቲፋይ ምን እንደምታይ ምን ልታደረግ እንደምችል ያ ዲስክሪፕሽን ነው። ያ ነገር ነው ፕሮፊቴብል ሊያደረግህ የሚችለው እንጂ ኢዝናት አባውት ስትራቴጂ ኢዝናት አባውት ዌይ እንትን የሚሉት እና ብዙ ሰው አይቼ ነው ገርሞኝ ነው ስትራቴጂ ምንድነው ስትራቴጂ ዳዝ ማተር ላይክ 100% ስትራቴጂ ያለው 100% የሚሰራ ዊን ሬት ያለው ስትራቴጂ ብሰጥህ ሮቦት አይደለም ዩርናት ቻትጂፒቲ ነው። ሁሉንም ኤግዛክትሊ ኤክስኪዩት አታደርገውም፣ ሉዝ ታደርጋለህ። አክሴፕት ዛት እና 100% ስትራቴጂ ብሰጥህ ሉዝ ታደርጋለህ። ሰው ስለሆንክ ትሳሳታለህ። ዩርና እንትን አይደለም ሮቦት አይደለም። ሰውነስት ሳይኮሎጂን ፕሮቴክት አርግ፣ ሪስክ ማኔጅመንት ፕሮቴክት አርግ። ከዛ ቀስ በቀስ ቢውልድ አፕ እያረከው ትመጣለህ። ዲስክሪፕሽን ማለት ነው። ዲስክሪፕሽን ቢውልድ አፕ ካረከው በኋላ ደግሞ ኤ ፕላስ ሴታፕ የትኛው እንደሆነ ኤ ማይነስ ኤ ቢ ፕላስ ቢ ማይነስ ምን አይነት ትሬዶች እንደሆኑ ታቅና ሪስክ ማኔጅመንትንም እንደዛ ማስተካከል ትችላለህ። ኮንስታንሲ ሪስክ ማኔጅመንትም ትችላለህ ማለት ነው። I feel like I understanding the thing now ለምን like ብዙ ኤክስፒሪየንስ አለኝ 2 ዓመት ምናምን አልፎኛል። I've been trading like ስሬ አርጌ ነው እንትን ሳርጌ የነበረው። ከረዳችሁ this my advice and I'm going to tell myself you got this nigga, you got this, like I know I got this shit. Know what I mean? ያው እንደ ማስታወሻ ይቀመጣል ብዬ ነው። this is my idea እንዳልጠፋባችሁ ብዬ ነው። peace out.